ከዛ የብጉር ጥቋቁሮቹን ብጉሩን ራሱን ማጥፊያ የብጉር ጥቋቁሩን ማጥፊያ በቃ እነሱን የማታ የቀን ብላን የሰጠችኝ። እነሱን እኔ ብዙ ፕሮዳክት አልገዛው። በአጠቃላይ ስትቆጥሩ ስንት ፍሬ ነው የደረሰሽ እጅሽ የገባ? 6 ፍሬ። 6 ፍሬ። ኦኬ። እነዚህን 6 ፍሬዎች አጠቃቀምሽን ልትነግሪኝ ትችያለሽ? እያሳየው ልናገር ነው። እዚህ ላይ እንዳታሳይ ሀቡዬ። እኔ ስራዬ ድብቅ ስለሆነ ገብቶሻል። ድብቅ ስልሽ እቃው ከየት እንደሚመጣ ይሄ እኮ በቃ እኔ ነኝ ያመጣሁት ሲጀመር እዚህ ላይ ማለት ነው። ገብቶሻል። እኔ ሲጀመር አንቺ ስለሆንሽብኝ እንጂ ይፋ ማድረግም አልፈልግም ነበረ። ማለት ስክሪንሻት አድርገው ሄደው ከቦታው እንዳያመጡ ነው ማሳየት ለምን ማሳየት አልፈለኩም እዚህ ላይ ገብቶሻል። በቃ ቢዝነስሽ ነው፣ አዲስ ነው። እኔ ክሬት አድርጌ ያመጣሁት ከየት እንደሚገዛ ምናምን ስንት እኮ ተጠቅመው ያኔ ላኪልን ብለውኝ ሳይፈልጉ የተለያየ ኮስሞቲክሶች አተውት ነው ያንን እቃ ገብቶሻል። አሁንም አያገኙትማ። ስክሪንሻት ቢያደርጉስ የት ያገኙታል? አሁንስ አያገኙትማ። ከአንቺ ጋር ከሆነ ድርጅቱ ከአንቺ ጋር ከሆነ የተፈራረመው ውል ለአንቺ ብቻ ነው የሚያስረክበው። አይምሰልሽ። እጥፍ ከፍለው እንትንሽን ይጥሉታል። እጥፍ ከፍለው አይምሰልሽ። እኔ ስለገጠመኝ ነው። ለዛ ነው ሳሙና፣ መታጠቢያ፣ ሞይስቸራይዘር፣ ሰንስክሪን የምቀይረው የነበረው። በቃ ፍዳይን ያበሉኝ። የምንቀሳቀስበት ቦታ ስንት ሰው እንደሚከታት እኔ እንጃ። እኔ ሀቡ ይሄዎች ኮስሞቲክስ ያልሻት አግኝታታለች። አሁን የኔን የምታሰለጥነኝን ጥሪያት ብጠሪያት እንደውም ደስ ይለኛል። ያቺኛዋ ቪዲዮውን በኢንቦክስ የላከችልኝ አንድ ልጅ አለች። እሷ ከሆነች ሜሮን ነገር አንድ ሼር ብታደርግልኝ ማን እንደሆነች እኔ ልክልሻለሁ። ሀቡ ኧረ እነሱን አዳምጫቸው፣ ስራ አለብን ልንሄድ ነው እያሉ ተጎጂዎቹንም ድል ስጧቸው ፕሊዝ። እናንተና ተጎጂ ብቻ ነበር ስናዳምጥ የነበረው። አንዴ እሷ እንስማትና ከዛ ወደ ቀድሞ በገባ ስለሆነ ነው ቀድሞ በገባ። እሺ እናት አምጪና ይሄንን የምታጠብበት መቼ እንዴት? ምክንያቱም እውነተኛ ተጠቃሚ መሆንሽን የእውነት ፊትሽ በእሷ ፕሮዳክት መጥራቱን የምናውቀው ፕሮዳክቱን አጠቃቀሙን ስትናገሪ ነው ምናምነው። በዋትሳፕ በቪዲዮ መሰረት አትነግርሽም? የተላከላት አለ የተጻጻፍ ነው እንደዛ ቢሆን ሳታሳይ ግን ፕሮዳክቱ መኖሩን በምንድን ነው የምናውቀው? እንዴ ተጠቃሚ መሆኗል አጥንታ ብቻ ቢሆን እንትን እንደሚደረግ ሳላ ቢፎር አፍተር ፒክቸር ምናምን ተልኮ ምናምን እኮ ነው አይደለም። ፕሮዳክቱ እጇ ላይ እንዳላት መሲ ብርጅቶንን ትናንትና እንደዚህ አጥተሽ አሳይ አሳይ። ይሄማ ግድ ነው። እንዲሳት ገባ ቢሆንስ ተመክራ ቢሆንስ በውስጥ ተደውሎ ተመክራ ቢሆንስ የመጣችው ግዴታ እኔ ማጣራት አለብኝ። ለዛ ሆነ ዋትስአፕን ተቀብለሽ ያወራነውን ሁሉ ከመቼ እንደገዛች ምናምን በፉል ማስረጃ ገብቶሻል እኮ። እዚህ ጋር ነው እንጂ የምታሳየው ያወራችሁትንም እዚህ ጋር ነው የምታሳየው እኮ። አልኩሽ እኮ በውስጥም መላክ ትችላለሽ ላንቺ ቪዲዮውን። እሺ ተናገሪ። ኦኬ አቡ ይሄው 1 ይሄው 2 ኦኬ ይሄው 3 እንደሱ አይደለም ማሪ። እቃውን ስሙን ባታሳይንም ይሄንን የምጠቀመው ለዚህ ጉዳይ ነው፣ በዚህ ሰዓት ነው። የቱ ይቀድማል የቱ ያንን ማወቅሽን ነው የምንፈልገው እኮ። ያንን ካላወቅሽ ተጠቃሚ አይደለሽም ማለት ነው። ኧረ አውቃለሁ በጣም ነው ማለት ነው። አስረጂ የቱን መጀመሪያ እንደምትጠቀሚና እንዴት እንደምትጠቀሚ። ኦኬ አቡ እኔ መጀመሪያ ከሶሊና ኮላጅን ነው የገዛሁት። አቡ ከመጀመሪያ ስነግርሽ ኮላጅን ነው የገዛሁት። እኔ መጀመሪያ እኔ ከፋርማሲ ኮላጅን ታብሌቱን ነበር ገዝቼ የምጠቀመው። ከዛ ላይክ እሱ ላይ ምንም ለውጥ ስላላየው በራሴ ላይ ሰሊና ስታስተዋውቅ አየሁኝና ኮላጅን የሚበጠበጠውን ማለት ነው ጁሱን ፓውደሩን ለማቅላት ነው እሱ የሚጠቅመው። እሱ ለበጣም ለብዙ ነገር ይጠቅማል አቡ። በነገራችን ላይ ለምሳሌ ፊት ለመቅላትና ምን ለማጥፋት እኔ አቡ ከኮላጅኑ አንደኛ እንቅልፍ የለኝም ነበረ። እንቅልፍ እሱን ጠጥቼ በጣም ነው የምተኛው አቡ። ሁለተኛ ለአጥንትሽ በቃ እኔ ለራሴ ለውጥ አይቻለሁ። የሆነ ነገር ስትጠቀሚ ራስሽ ላይ ለውጥ የምታይዋል አይደለ? እኔ ለውጥ አይቻለሁ በእኔ ማለት ነው። ከዛ ልክ ኮላጅኑ በጣም ሲስማማኝ ገባሁኝ ቤቷ ላይቭ ላይ ገባሁኝና አረ ሰሊና እንደውም ላይቭ ላይ አይደለም የገባሁት በውስጥ ነው። ሶሊና አረ በማርያም በቅርብ ወደ ኢትዮጵያ መሄድ ስለምፈልግ ፊቴ በጣም ተበላሽቷል። ኢቨን ፋሚሊን በቪዲዮ አላወራ እባክሽን አልኳት። ከዛ ማርያምን ላኪልኝ እንኳን ሳትለኝ ነው እኔ ከዚህ ከአንገቴ መልስ እንደዚህ ቪዲዮ ሰርቼ ላኩላት ማለት ነው። ከዛ ኦኬ ችግር የለውም ምናምን አለችኝ። እንደውም መከረችኝ፣ መብራን ትረዳሻለች ምናምን አለችኝ። ኦኬ አልኳት። ከዛ
ላከችልኝ። በሁለተኛው ቀን 380 ብር ከፈልኩኝ እና 380 ብር ቀድም 6 ፍሬ ነው ያልኩት 5 ፍሬ ነው የተላከልኝ። 380 ብር ነው የከፈልኩት። ከዛ ጠዋት ሳሙና በራሴ ሳሙና ነው የምታጠበው። ምክንያቱም እኔ ማንኛውንም ሳሙና አልፈልግም። የራሴ ሳሙና በእርድ ሳሙና ነው የምታጠበው። ያንን ነው የምጠቀመው። ሌላ መጠቀም አልፈልግም። ሳሙና አላከችልኝም። ከዛ ያንን ተላከልኝ። ጠዋት በሳሙና የታጠብና በራሴ ይሄንን እቀባለሁ። አልተከፈተም። ከፍታ ታሳየን መጠቀሟን ፕሊዝ። ሌላውንም ይኸው ይሄንን ጠዋት እጠቀማለሁ አቡ። ከዛ ጠዋት እጠቀምና የብጉሩ አለ የብጉሩ 6 ነው ይኸው። ከዛ ከሰዓት አካባቢ አረፋድ ሲል ይሄንን የብጉሩን እቀባለሁ። ታጥቤ ማለት ነው። እጥብ ብዬ የብጉሩን እቀባለሁ። ቪዲዮ ላይ ባለችኝ መሰረት እኔ በነገራችን ላይ እሷ ቪዲዮ ላይም ብላኝ ጎግል አርጌ አይቻለሁ አቡ። ጎግል አይቼ አርጌ በቃ ለፊት ምንም ሳይድ ኢፌክት እንደሌለው ሳቅ ነው መጠቀም የጀመርኩት። ከዛ ይሄንን ለብጉር እጠቀማለሁ። ከዛ ደግሞ አሁንም በቃ ቀኑ ሙሉ በእርግጥ እየተጠቀምሽ ነው የምትዩ። ደስ የሚለው ነገር በቃ ራስሽ ላይ እየሰራሽ ነው፣ ራስሽን ትሪት እያደረግሽ ነው የምትዩ ማለት ትችያለሽ። ከዛ ይሄንን የብጉሩን ደግሞ እታጠብና ትንሽ ቆይቼ ጥቁቁር ማጥፊያው ተብሎ ይሄኛው አለ። ጥቃቁር ማጥፊያ ተብሎ እንደዚህ መተሹ ነው ትመችዋለሽ። ከዛ ይሄንን እቀባለሁ። ጥቃቁር ማጥፊያ ተብሎ ማለት ነው። ከዛ እሱን እቀባና መቼ ነው የምትጠቀሚ? እሱ መቼ ቀን፣ ማታ፣ ጠዋት እና ምን ያህል ሰዓት ይቆያል? ኦሬዲ አቡ ከጠዋት ጀምሮ ትጠቀሚያለሽ እኮ ሰዓት እየወሰድሽ ትጠቀሚያለሽ። ይመሻል። ያው ሲመሽ የምትጠቀሚው ላይ ትደርሻለሽ። ኦኬ ስቴፕ በቀን ለምሳሌ ስንት ፕሮዳክት ትጠቀሚያለሽ? ጠዋት ተነሳሽ፣ በፊት መታጠብ ፊትሽን ታጠብሽ፣ ከዛ መጀመሪያ የምትቀቢው ምንድን ነው? ይሄኛውን እቀባለሁ። መጀመሪያ እሱን ትቀበሽ፣ ይሄኛውን እቀባለሁ። ከዛ ጠዋት ላይ ያው ጠዋት ነው መዳም ቤት ጠዋት ነው የምንነሳው ኦሬዲ። ከዛ ይሄንን እቀባለሁኝ። ከዛ ይሄንን ተቀብቼ ላይክ ወደ በኢትዮጵያ 6 ሰዓት ምናምን 12 ሰዓት አካባቢ ደግሞ ተመልሼ ታጠብና የብጉሩን እቀባለሁ። ለምን የሰዓት ክፍተት እንዲኖር። ለእኔ በዚህ ስትሰጠኝ ሰዓት ገደብ አልሰጠችኝም። ግን ራሴ ማለት እሷ እንደዚህ እያደረግሽ ተጠቀሚ፣ በተራ ተጠቀሚ ነው ያለችኝ። ኦኬ እኔ በሚመቸኝ ሰዓት ነው ለፊቴና ከስራዬ ጋር በሚመቸኝ ሰዓት ነው እኔ ያስተካከልኩት ሰዓቴን ራሴ ማለት ነው። እሷ ግን ይሄንን ከዛ ይሄንን ብላለች። እውነት ለመናገር ቪዲዮዋም አለ። ከዛ ይሄንን እቀባለሁ የብጉሩን ማለት ነው። ከዛ የብጉሩን ተቀብቼ ልክ 5 ሰዓት አካባቢ ማለት 11 ሰዓት አካባቢ ትጥብልና ይሄንን እቀባለሁ። ይሄንን ስቀባ ከቤት አልወጣም ሀቡ። ለምን መሰለሽ? አንደኛ በጣም ነው የሚነጣው። ይሄኛውን ስትቀቢ በጣም ነው የሚነጣው። በጣም ስለሚነጣ ላይክ አልወጣም ከቤት። ቤት ውስጥ ቁጭ ብዬ ነው ወደ ማታ ፀሐይዋ በረድ ስትል ነው ይሄንን የምቀባው። ገባሽ? እሷም ያለችኝ እንደዛ ነው። ማታ ጊዜ ይሄን ተቀቢ ነው ያለችኝ። ኦኬ ይሄንን እቀባለሁ። ከዛ ትጥብልና ደግሞ መልሼ ትጥብልና ያልሽ ይሄኛውን ሀቡ እስካሁን አልተጠቀምኩትም። ይሄ ፊቱን ማጽጃ ነው። ልብ ብለሽ ስሚ፣ ይሄ ፊቱን ማጽጃ ነው። ከዛ ምን አደርጋለሁ? እነዚህ 3ቱን ከተጠቀምኩ በኋላ ከመተኛቴ በፊት የብጉሩን እንትን እንዲያጠፋልኝ ይሄኛውን እጠቀማለሁ። ከፍታ ታሳይ ካላችሁ ያው ከፍቼ አልቆኛል። እንደውም በነገራችን ላይ ወይ ነገ ወይ ተነገ ወዲያ ትልኪልኛለሽ። አልቆኛል፣ ይኸው አልቆኛል። አሁን ስለ ሙሉ ፕሮዳክቱ አስረድተሻል። እናመሰግናለን። እየከፈትሽም መጠቀምሽን አሳይተሻል። አሁን ደግሞ ስታዥ ያዘዝሽበትን ዋትሳፕ ልታሳይን ትችላለሽ? ሰሊና ላኪላት። እኔ ይሄኛው ስልኬ ላይ ነው ያለው፣ እሷ ትላክልሽ። በዚሁ ስልክ ነው የምትጠቀሚው? እኔ ያው በዚሁ ስልክ ነው። ይሄ ስልክ አለ ግን ነው አልጠቀምበትም። ላኪልኝ ዋትሳፕ ላይ ሰሊና። እዚህ ጋር ፎቶ ግን ላሳይሽ እችላለሁ። እሺ 3 ዲጂት ቁጥርሽን ንገሪኝማ። ያንቺ መጨረሻው 29 ከ29 በፊት 29 ከ29 በፊት 67 29 አግኝቼሻለሁ። ኢቭን እንኳን ሴቭ አላደረኩ ሀቡዬ። ይኸው ስክሪን ካል ከመጀመሪያ ነው የምልክልሽ።
ምክንያቱም እሷ ወር ከምናምን ነው ስትጠቀም ያለችው አይደል? ያዘዘችው መቼ እንደሆነ እና አቡ ደግሞ ይሄ በጣም አነጋጋሪ ያደረገው ይሄኛው ፕሮዳክት እኔ እየተጠቀምኩት ነው አቡ። እሺ ይሄኛው ምንሽን ነው የምትጠቀሚው እሱን? አቡ በነገራችን ላይ ይሄኛውና ይሄኛው መገናኘት የለበትም። ይሄንን ጭርስ በቃ ይሄ ያልቃል። እልቅ ሲል ነው ጭራሽ እልቅ ሲል ነው። በዚህኛው እያጸዳሽ ነው ይሄኛው የምትጠቀሚው። ይሄንን በደንብ ያውቃሉ ተጠቃሚዎች። አንቺ በማን ነው እንዴት አወቅሽ? በፍጹም እነዚህ ሁለት ክሬሞች መገናኘት እንደሌለባቸው ነው። ቮይሷ አለ ራሷ ነግራኝ ነው አቡኔ ኬት አውቃለሁ። ራሷ ነግራኝ። ይኸው ይሄኛውን አልተጠቀማችሁም እንዳይባል ይኸው በጣም ጥሩ። እኔ ባይገርምሽ ከፍተሽ አሳይ የሚለው ነገር አልመጣልኝም። ሂዊ ናት እውነት እንደተጠቀመችው ከፍታ ታሳይ ስትል እንጂ እኔ ከፍተሽ አሳይ የሚለው ነገር አልመጣልኝም። እና ጥሩ ነው እያንዳንዱ ፕሮዳክት መጠቀምሽን ከፍተሽ ማሳለትም እና ራሷ ሶሊያና ቪዲዮ ላይ የምታስረዳበትን አይተሽ ነው ኢንስትራክሽን ተከትለሽ እንደዚህ አንቺ ራስሽ። ምክንያቱም ፊት በጣም ሴንሲቲቭ የሆነ ነገር ነው። አቡዬ እስከነ ሪከርዱ ላርግ እስከነ ድምጻችን ወይስ ደግሞ እንዴት ነው የምትፈልግ? አይ ሪከርዱ ምናምን ሰዓት ይወስድብኛል። እኔ ጀስት የመጀመሪያ ያዘዘችበትን ቀን ነው ማየት የምፈልገው። እሷ ያለችው ቃሏና ያዘዘችበት ጊዜ አንድ አይነት መሆኑን ለማወቅ እና ፎቶዋን ፎቶ ከዛኛው ስልኬ ላይ ይኸው ፎቶ የድሮ ፎቶሽ። አዎ እስቲ ያሁኑ ፊትሽ እስቲ ያሁኑ ፊትሽ ፍሊተር አለው ፊትሽ? አዎ እሺ እሺ ግንባርሽን ትንሽ ገፋ ታደርጊዎች። ለምንድን ነው እዚህ ጋር ያለቀቀ ያልጠፋ ነገር አለ እንዴ? እሱ ፓርት ለምን ተሸፈነ? ቪዲዮ ልኬልሻለሁ። ማሻአላ። እሺ አንዴ ብቻ ያዘዝሽበትን ቀሌው ወርከስ ሁለተኛ ከስተመሪ ነች አቡዬ። መጀመሪያ ኮላጅን ገዛችኝ ኦሪጂናል ታውቃለች ራሷ ልጅቷ። መጀመሪያ ኮላጅን የሚጠጣውን ገዛችኝ። በሱ ውጤት ስታገኝ መጀመሪያ አልወሰደችም ነበር በፊት። ከዛ ድጋሚ ነው የወሰደችው። ሁለተኛ ከስተመሪ ነች ማለት ሁለት ነው የምልክልሽ። አሁን ሰከንድ ኦርደር ነው የምታደርገው። ሁለተኛ ኦርደር ነው የምታደርገው። አንዱን ጨርሳ ሁለተኛ ኦርደር ነው የምታደርገው። ሁለት ነው የምልክልሽ። ያኔ ሁለት ያዘዘችበትን። ጥሩ ሁለቴ ኦርደር አድርጋለች እስካሁን ነው። የመጀመሪያ ዙር ጨርሳ ፉል ፓኬጅ፣ ከዛ ሁለተኛ አዛለች ነው። እንደዛ ሳይሆን መጀመሪያ የሚጠጣውን ኮላጅን ብቻ ነው ያዘዘችው። ከዛ በኋላ የሚጠጣውን ኮላጅን ያዘዘችበት የመጀመሪያ ቀን ነው። ኦኬ እሺ ከስር ትታጠብ እያሉ ነው። ፊቷን ትታጠብ። ታጠቢ። ቴንክ ዩ ታጠቢ ፕሊዝ። እውነታቸውን ነው። ለምን ትናንትና ልጆች ታጥበዋለን የራስቸው ነው። በባይዛችን ላይ ይህን ሳሙና ተጠቀሙት። በጣም ምርጥ ሳሙና ነው። ከሷ ነው ከሱዳና ነው ገዛሽው? ኦኬ እኛ አቡዬ ልኬልሻለሁ እስከነ ቁጥሩ ሳተርዴይ ጃንዋሪ 31 ማርች ዛሬ ማርች 6 ነው። ኦኬ ወር ከሳምንት። ይሄ ክሬሙን ያዘዘችው ጃንዋሪ 31 ነው። ወር ከሳምንት ትክክል ነኝ። ቅድምም ብዬሻለሁ ወር ከሳምንት 100%። እሺ እናመሰግናለን። እስቲ ከታጠብሽ በኋላ ፊትሽ ለውጥ እናመሰግናለን እናት። እሺ ወደ እሺ አጠቃቀሙ ልክ እናት እንዳስረዳችው ተበዳዮች ትላላችሁ እንዴት እንደተጠቀማችሁ የሰራችሁትን ስህተት እንድናውቀው፣ የሰራችሁ ስህተት ካለ በአጠቃቀም እንድናውቀው አጠቃቀማችሁ ልክ እናት ባስረዳችሁ መልኩ ታስረዳላችሁ ማለት ነው። ቴንኪው። ማን ነው ቀድሞ የገባው? ከሶስት ተጎጂዎች ዋንዴይ፣ ቤዛ፣ ልዩ። ማን ነው ከሶስታችሁ ቀድሞ የገባው? ቀድሞ በገባ ስለሆነ ቅድሚያ እንሰጠው። ልዩ ነሽ ቀድመሽ የገባሽ? እጃችሁን አውጡ። ቀድሞ የገባ ሰው እጁን ያውጣ።
እሺ እሺ፣ ልዩ ጀምሪ። ሰላም ነው ማሪ፣ እንዴት ነሽ? እግዚአብሔር ይመስገን። እኔ ሶሊያና መጠየቅ የምፈልገው ነገር አለ። እኔ ዱባይ አይደለሁኝም፣ ባህሬን ነኝ። ካንቺ ጋር ገዝቻለሁ አልገዛውም። ይሄን ብቻ እንድትይ ነው የምፈልገው። ማሪዬ እኔ በጣም ብዙ ሰው ስለሆነ መጨረሻ ቁጥርሽን ስትነግሪኝ ነው ከኔ እንዳዘሽ እንኳን ልማቀው ልትመሰክርልኝ አንድ ውዴ 3 ዲጂት ቁጥሩን ልንገር። ሶሊያና ጉቺ ጆይን ብላለች። መግባት የምትፈልግ ከሆነ ጠይቂያትና ገብታ መናገር። ጉቺ መግባት ከፈለግሽ እና ግቢ። እሺ መጨረሻ አበባ ላኪ 3 ቁጥር ንገሪያት። የቁጥሮችሽን የዲጂቶቹን መጨረሻ 3 ቁጥር ስትነገር 19 ቁጥር ጻፉ የኔ ልጆች። እሺ በጣም ዋትስአፕ ላይ ብዙ ነው። እዚህ ላይ ጻፉ ትገባላችሁ። ንገሪ 36 3 ብቻ ከነገርሻ 3 ውስጥ መቶ ይወጣል። የመጨረሻዎቹ 3 36 ቆይ አንዴ ሶስት ፍሬ ማሪ ብቻ በየባሬን ስለሆነ አይወጣላት። 3 ዲጂት ማለት ጨርስ ያለው አይወጣልኛል። 3 ዲጂት አመጣኝ። እሺ በቃ 05 59 31 05 59 31 ብቻ መቼው ስንት አዊ 59 31 ስትመጪ ይወጣልሽ። የመጨረሻ 4 31 እሺ መታልኛለች። ግን እዚህ ጋር ኦኬ ሃይ ብቻ ነው ያለችኝ። በዚህ 2 ስልክ ነው ያለኝ። በዚህ ሳይመለስላችሁ ቀር በሌላ ነው። ኦኬ ማሮቻ 19 ጻፉ ያለችው እኮ የሚገቡ ልጆችን ነው እንጂ እኮ ሁላችሁም አይደለም። ብዙ ናቸው። ሀቡዬ የኛ አስገብ 144 146 አንድ ሰው 80 ጊዜ እየጻፈ እኮ ነው። እንዴት ይገኛሉ እንደዚህ? ጋይስ ተራ በተራ እየጻፉ ቀስ ቀስ እያላችሁ እሺ። በቃ ሞር መግባት የምትፈልጉ እሺ አግኝቻታለሁ። ሀቡዬ አዎ ከኛ ወስዳለች። እሺ ተረጋግጧል። ማዘዝሽ ሂጂበት። 3 ቀን ተጠቀምኩኝ። ስጠቀም በጣም በለዘ፣ ቆሰለ፣ ቀይ ሆነ። ላኩላት እንዳታቋርጡ ቀጥ ያለች። ቆይ መቼ ነው ያዘዝሽው ማሪ? ወር 2 ወር መቼ? ራሷ ታውቃለች። እዛ ጋ ነው። እኔ እናት ስራ ስለሚበዛብኝ አልከታተልም፣ ግን የተቀበልኩበት ችግር የለውም። ሶሊያና እዩ ዘ ፈርስት ዴይ ኦርደር ያደረገችበትን ቀን እዩ። እሺ የሄደላትን ታውቃለች እኮ ሀቡዬ አይደለ? ከስንት ወር በፊት በያት ዝም ብለሽ። እኔ ቀኑን ልክልሻለሁ። ከስንት ጊዜ በፊት ከስንት ብለሽ ጠይቂያል። አላስታውስም፣ ስራ ስለሚበዛብኛለች። ከስንት ጊዜ በፊት አልኩሽ እኮ። ይሁን እኔ አንድ ወር መረጃ አለኝ ስለሱ 1 ወር 2 ወር። እሺ ከስንት ወር በፊት እንደሆነ አታውቂም? ከ3 ወር ከ4 ወር ወሩንም አታስታውሽም? የዛሬ 4 ወር ነው ማለት እስከ 4 ወር አይደርስም። 2 ወር ምናምን ቢሆን ነው። 4 ወር አይደርስም። በጣም ጥሩ። የዛሬ 2 ወር ከሶሊያና ፕሮዳክት አዘዝሽ። ከዛስ ንገሪ። አዘዝኩኝ። እስከ 3 ቀን ያለችው ቪዲዮ ላከችልኝ አለ። አጠቃቀም መምሪያ ላከችልኝ። በማን በኩል ቅመም የምትባል ሞዴሬተር አለች። እሷ ጋር አወራኋትኝ። ከዛ በኋላ ምን አለችኝ? ሶሊያናን አናገረች። ሶሊያና የከዘሽውን ክሬሙን ቀርጸሽ ሁሉንም አንድ ላይ ላክልኝ አለችኝ። ላኩላትኝ ለሷ። ከዛን ስልክላት ሁሉንም መምሪያውን ላከችልኝ እያወራች ማለት ነው። በነገራችን ላይ እያወራች ነው የምትልከው ሶሊያና ራሷ። የራስሽ ስትል ቅመም የምትባል ራስሽ ነሽ ውዴ፣ ራስሽ ነሽ ላክሽልኝ። አይ ቅመም ስትይ ቅመም ምን ማለት መድኃኒቱ እንደደረሰኝና አጠቃቀሙን ጠይቅልኝ። እሷ ስራ ስለሚበዛባት እሷ ትንገራኝ ብዬ ነው ይላኩ፣ ሌላ ነገር አይደለም። ከዛን ላከችልኝ። አጠቃቀሙን እያየውኝ ተጠቀምኩኝ ለ3 ቀን። ከ3 ቀን በኋላ ግን ፊቴ በጣም እያስፈራ መጣ እና እቺን መድኃኒቱን ጠይቅልኝ ያልኳ ልጅ ጋር መጥቼ በእናትሽ ፊቴ እንደዚህ ሆነ እኮ ስትል አናግርልሻለሁ፣ ችግር የለው ምንም እሷ ጥሩ ሰው ነች አለችኝ። ከዛ በኋላ እሺ ብላ እሷን ቦይስ ላከችልኝ። ይሄንን አልክድም ላከች። ፎቶ ላኩላት። ፎቶ ልኬ ስል እንዳታቋርጪ ፊቴ በጣም ነበር የሚያስፈራው ሀቢባ፣ እያለቀስኩኝ ሁላ ነበር። ግን
እንዳታቋርጭኝ አለች። እንዳታቋርጪ ስትለኝ 4ኛ ቀን ላይ አረቧ አቋርጪ ረመዳን ነው ነገ ፊትሽ በእሳት የተቃጠለ መስሎ እኔ ስራ አላሰራሽም አለችኝ። ከዛ ሐኪም ቤት ውሰጂ ስትለኝ አልወስድሽም፣ ማታ ማታ ባዝሊን ተጠቀሚ፣ ቀን ቀን ደግሞ ይሄንን ተጠቀሚ፣ ወደሽ የገዛሽውን እኔ ሐኪም ቤት አልወስድሽም አለችኝ። ከዛ ላናግራት ሞከርኩ ፈለግ እንዳታለቅስሽ አቡዬ አሁን አንዴ አላሳይሽና ማለት ነው ታውራ ይሄን ትላክልሽና ከዛ አሁን አጠቃቀም ጠይቂያታሽ የመጀመሪያ ፎቶዋ እኛ ጋር ማለት አሁን የምታወራው ሮንግ ነገር ስለሆነ ነው ከዚህ ጋር የሚገናኝ ነገር አይደለም። እኔ አቅሻለሁ እህቴ አቅሻለሁ። ለምን አፋፋን ታያታለች? ታውራ ለምን አፋፋን ታላለች? አሁን ታምጣኝ ተመቹ የመጀመሪያዋ ተበዳይ ናት። ማንም አፋፍ ቆይ በጣም አፋፋቸው እየተባሉ ልዩ አንዴ ማሬ ሶሊያና እባክሽ ሰው ሲናገር ሚውት አታብሪ። ቅድም እናት ስታወራ ያንቺ ምስክር ስለነበረች አንድ አላቋረጥሻትም። ተበዳይ ሲያወራ ግን ሚውት እያወራሽ እያቋረጥሽ ነው። አታቋርጪ፣ እስከ መጨረሻው አዳምጠሽ መጨረሻ ላይ ስለሆነ እኮ ነው እንደዛ ያልኩት የነበረው። ልዩ ዝም በይ። ስራሽ ታዲያ ቆይ ሶሊያና አዳምጪ። ስራሽ ከሆነ በስራሽ የምትተማመኝ በፕሮዳክትሽ የምትተማመኝ ከሆነ ተናግረው ሲጨርሱ ሚውትሽን ታበሪና ለጥያቄዎቻቸው መልስ ትሰጫለሽ። ይሄ ነው ኮንፊደንት ያለው የቢዝነስ ባለቤት። አታቋርጫት። ቀጢ እሺ። አሁን ከአንቺ የምፈልገው ልዩ 3 ቀን 1 ሰከንድ 3 ቀን ተጠቅሜ ያቆምሽበትን ላስታውስሽ። 3 ቀን ተጠቅሜ አቃጠለኝና መዳሜ ያቆም ብላኝ። ይሄ ቢጫ ክሬም ከየት መጣ? መዳምሽ ከየት አምጥታ ነው የሰጠችሽ ቢጫ ክሬም? ይሄንን ሰድልዬ ሄዳ ነው የገዛችልኝ። ይሄንን ቀን ቀን ተጠቀሚ። የደረሰብሽ ነገር ነገርኩሽ እኮ በራስሽ ገንዘብ ፈልገሽ ነው ኦርደር አድርገሽ የገዛሽው። እኔ ገዛችልሽ ታዲያ ፋርማሲ ሄዳ ምንም ሳታሳይ ዝም ብላ ክሬም ገዝታ መጣች። ባዝሊኑን ማታ ማታ ራሴ እየተጠቀምኩ ነው። አሁንም ቢሆን እኮ ክሬሙ ይሄው 2 ቀን ምናምን የተጠቀምኩት አልተጠቀምኩት። ለምን ያቃጥለኛል ፊቴን እንደ እሳት ነው የሚለቀው። መዳም ያመጣችልሽ ክሬም? አዎ ይሄ አይደለም እሷ የቅድሚያ ስለተጎዳ ይሄ ሲቀባ ስለሚያቃጥለኝ 2 ቀን አደረኩኝ አቆምኩኝ። ኦኬ አጠቃቀሙን ንገሪኝ። በጣም ጥሩ። አሁን አንቺ 3 ቀን እንዴት እንደተጠቀምሽ፣ ምኑን መጀመሪያ እንደተጠቀምሽ፣ የቱን እንደተጠቀምሽ አስረጅኝ። እሺ አሁን ፎቶ ታሳያለች። እንዴት ነው ማረገው? ፎቶን እንዴት ነው ማረገው? አሳይ፣ ችግር የለውም። ይሄ ሳሙና ነው። እሺ አንዴ በቃ ይሄን ሳሙና ነው። እሺ ከዛ ኖ ስሙን ንገሪኝ አላልኩም። ይሄንን መጀመሪያ ሳሙና ያልሽውን መቼ ስንት ሰዓትና እንዴት እንደምትታጠቢበት ግለጪ። አጠቃቀም ማታ ከሰዓት መድኃኒቱን በምትጠቀሚ ሰዓት በሙሉ ሌላ ሳሙና ፊትሽ እንዳታስነኪ፣ በዚህ እየታጠብሽ ነው የምትቀቢ ነው ያለችኝ። በጣም ጥሩ። ቦይቶ አለ እልክልሻለሁ። በጣም ጥሩ። ይኸውልሽ ሊልዬ እኔ የምፈልገው ልዩ አዳምጪኝማ ማሬ። መጀመሪያ ጠዋት ስነሳ ስሚኝ፣ መጀመሪያ ጠዋት ስነሳ በዚህ ፊቴን እታጠባለሁ። ጀርባውን ከፊቱ እንዳታሳይ። ስሙን ስክሪንሻት አድርገው ሄደው የእሷን ካምፓኒውን አናግረው ሌሎቹም እንዳይሉባት ስራዋ ላይ ቂጡን ነው የምታሳይ፣ ጀርባውን። እሺ ስሙን አታሳይ። እንዲህ ነው የምታረጊ። መጀመሪያ ጠዋት ስነሳ ፊቴን በዚህ ታጠባለሁ ብለሽ ታስቀምጫለሽ። ይሄን ከዛ የሚቀጥለውን ታነሽና ስቴፑን ትነግሪያለሽ። ስህተት ከሰራሽ ራሷ ባለቤቷ ባለሙያዋ ትይዛለች ነጥብ። ምን እንደተሳሳትሽ ተናገርሻለች። በቃ ጀምር። ይሄ ሳሙና ነው ብዬሻለሁ። እታጠባለሁ በዚህ ጠዋት ስነሳ መጀመሪያ ፊቴን በዚህ እታጠባለሁ። በአማርኛ እያወራን እንግባባም። እንደዛ ብለሻል። ጠዋት ስነሳ በዚህ እታጠባለሁ። ጎበዝ፣ ቅድሚያ ማለት ነው። ጎበዝ። ከዛ በኋላ ቀጥሎ ፊቴን ካደረኩኝ በኋላ ይሄን ክሬም የጠዋት ነው እቀባለሁ። ጎበዝ። ይሄ ክሬም ጎበዝ። ከዛ ሳንስክሪን በታምር እንዳታቋርጪ። ምግብ ምታበሲ ከሆነ ፀሐይ የሚነካሽ ከሆነ እንዳታቋርጪ ብለኛለች። እሱን እላው ላይ ነው የምቀባው። በጣም ጥሩ ትእዛዝ። ክሬሙን እንደጨረሽ ሳንስክሪን ትቀበል፣ 3ኛ ማለት ነው። አዎ ሳንስክሪኑን ይሄንን አልቀየርኩምም። እሷ እንደላከችልኝ ነው። ይኸው ካርቶኑ ራሱ አለ። ይኸው ኦኬ። መጠቀምሽን ከፍተሽ እንድታሳይን እንፈልጋለን። ኦኬ ይኸው ማርያም ይኸው ከፍ አድርጊ። ይኸው
እሱማ ሰንስክሪን ነው። ኧረ ያኛውን ክሬም ከመታጠቢያ ቀጥሎ ያልሽው። እሺ እናቴ እሺ ይሄው። አዎ እሺ ቴንክ ዩ። እሺ ሰንስክሪን ላይ ነው ያቆምነው። ሶስተኛ ሰንስክሪን ትጠቀሚያለሽ። ከዛ እቀባለሁ። ከዛ በኋላ እስከ ከሳት ስራዬን እስከሚጨርስ ድረስ በሱ ነው የምውለው። እሺ ውዬ ተነስቼ ታጥቤ ከሳት ላይ ታጠብና በዚችው በራሷ ሳሙና በጣም ጥሩ ትታጠቢና አለች። የሁለት ሰዓቱን ይሄንን ተጠቀሚ። የሁለት ሰዓቱን ቆይ አንድ እየጻፍኩ ስለሆነ ጠዋት መጀመሪያ ታጠብኩ፣ ከዛ ክሬምን ተቀባው፣ ከዛ ሰንስክሪን ተቀባው፣ ከዛ ከሰዓት ድጋሚ በራሱ መታጠቢያ ታጠብኩኝ። መታጠቢያ እሺ። መታጠቢያው ቀጥሎ ይሄቺ ምንድነው እሱ? የሁለት ሰዓቱን ክሬም የሁለት ሰዓቱን ክሬም ተቀባው። ከዛ ደግሞ ወደ ማታ ጊዜ ሊመሽ አካባቢ ታጠባለሁ። አሁንም በዛ ሳሙና እቺ ነገር እንዲህ ትነቀነቃለች። ነቅንቄ ብላለች። ቪዲዮ አለኝ መጨረሻ ላይ አሳይሻለሁ። እንደዚህ ምችዋለች። የሁለት ሰዓቷን ክሬም ተቀብተሽ እስከ ማታ ትይና ቆይቼ ያው ታጥቤ ከመተኛቴ በፊት በጣም ሰዓት እያለኝ እሷን ለቀባና በጣም እሺው ቀስ አድርገሽ ቆዳሽን በማይጎዳ መልክ እሺው ብለኛለች። ቪዲዮ አለ። እኔ ሁሉም ነገር በነገራችን ላይ ሶሊያና ችግሩ ሀቢባ ምን መሰለሽ ማዳመጥ አትፈልጊ። ለሷ ችግር መጨረሻ ላይ እናወራለን። መጀመሪያ እኔ ስቴፑ እንዳይጠፋብኝ እየጻፍኩ ስለሆነ የሁለት ሰዓቱን ክሬም ልዩ አንዴ ፈታ እየሰጠሽኝ እኔ እየጻፍኩ ስለሆነ የሁለት ሰዓቱን ክሬም ትቀቢና ውለሽበት ማታ ትታጠቢና ይሄን ትቀበል። ወደ 5 ሰዓት እኔ ባሬን ነኝ 6 ሰዓት ላይ እታጠብና በዚህችው ሳሙና ታጥቤ እቺን እቀባለሁ። ለምሳሌ የሁለት ሰዓቱን ክሬም ስንት ሰዓት ተቀብተሽ? ለምሳሌ ከሰዓት አልሽኝ። ልንገርሽ ምሳ 4 ሰዓት አብልቼ እቃ አጥቤ ምናምን ፎቅ ወጣና ከዛ ታጥቤ 4 ሰዓት ሳፊ ላይ እቺን ተቀብቼ ቁጭ ይላለሁ። 4 ሰዓት ላይ ጎበዝ ሳፊ ሲል በዚች ሳሙና ታጠብና እሷ 2 ጊዜ ነው ቦይስ የላከችልኝ እንትን ቪዲዮ የላከችልኝ። እቺን ምቻት ብለኛለች። ከፍተሽ በጣም ምቻት ነቅንቀሻት። ከዛ በኋላ አንዴ 4 ሰዓት ላይ የሁለት ሰዓት ክሬሙን ተቀብተሽ 6 ሰዓት ላይ በምንድን ነው የምትታጠቢው? ሌላ ነው የምትታጠቢው ወይስ በራሱ ሳሙና? በራሱ ሳሙና። እሺ የ6 ሰዓት ላይ በራሱ ሳሙና በራሱ 6 ሰዓት ላይ በራሱ ሳሙና ታጠባለህ። እሺ ከዛ 6 ሰዓት ላይ 4 ሰዓት ላይ የተቀባሽውን የሁለት ሰዓቱን ክሬም ተቀብተሽ 6 ሰዓት ላይ ከታጠብሽ በኋላ ምንድን ነው የምትቀቢው? እቺን ምቻት በደንብ ብላኛለች። እቺን መታታለሁ። ኦኬ ተመቶ የሚቀባ ክሬም መተሻት ወደ ማታ ጊዜ ትቀቢና ታጥበሽ አለችኝ። እሱን አቆይተሽው ፊትሽ ላይ ማሳጅ ቃስ እያርሽ ፊትሽን ቃስ እያርሽ ማሳጅ አርጊ በሱ ብለኛለች። እያረኩኝ አቆይና በቃ ወደ 2 ሰዓት 3 ሰዓትም አቆይና ሻውር ሙሉ ሻውር ነው የምገባው። ፊቴን ሌላ ሳሙና ሳላስነካ በዚህ ታጥቤ ሻውር ገባና ይሄ የማታ ክሬም ነው የላከችልኝ። ቆይ እኔ እየጻፍኩ ስለሆነ አታፍጥኝ። አንዴ ሼክ ተደርጎ ተመቶ የሚቀባውን ክሬም ለመሰሽ የላከችልኝ ቪዲዮ ልከሽልኝ ስለማየው ነው። እሱ ማየት ስላለብኝ ነው። ስቴፑን በትክክል ስቴፑን ተከትለሻል ወይስ አልተከተልሽም የሚለው ነው። ሼክ ተደርጎ ኦኬ፣ ሼክ አርገሽ መተሽ የምትቀቢውን ክሬም ተቀብተሽ ማሳጅ አርጊ ነው ያለችኝ ያልሽው? አዎ እንደዛ ነው ያለችኝ። በስሱ ማሳጅ አርጊ ነው ያለችኝ። በስሱ እሺ ክሬም ማሳጅ አርገሽ ሼክ ተደርጎ የሚቀባውን ክሬም ተቀብተሽ ከዛ ማሳጅ አርገሽ እላይሽ ላይ ስንት ሰዓት ይቆያል? እኔ ማቆየው ማለት ነው። እኔ ማቆየው ትንሽ ያቃጥላል። ለጊዜው ያቃጥልና ከዛ በኋላ ቃጠሎ ከሰከንድ በኋላ ያቆማል። ከዛ እኔ ስራዬን ኩሽና አልገባም። ማታ እራት አልሰራም። እውነት ምነግርሽ ላይ ነኝ። ልብስ ወይ ተኩሳለሁ ተቀብቼ ወይ ቁጭ እላለሁ።
ምናምን ከሰዓት በኋላ ብዙም ስራ አይበዛብኝም። ቁጭ ብዬ 7 ሰዓት 6 ሰዓት ተኩል ወደ 9 ሰዓትም ቢሆን ገብቼ እታጠባለሁ። እሱን አልዋሽሽም። ገብቼ ቪዲዮ ላይ አንዴ እህቴ ቪዲዮ ላይ ሰዓት ሊሚት የለውም። 30 ደቂቃ 1 ሰዓት አይገልጽም። እንደፈለግሽ ወደ ማታ ጊዜ ተቀቢና ወደ ማታ ጊዜ እኔ ሰዓቱን ብላ ከሆነ አሁ ቪዲዮ ላይ ታያለሽ አንቺ። ወደ ማታ ጊዜ ተቀበዩና ታጠቢው በራሱ ሳሙና እንዳትቀይሪ። ፊትሽ ለውጥ እስከሚያሳይ ድረስ ሳሙና እንዳትቀይሪ አለች። እሺ ማሳደግ ግን እታጠባለሁ። እሺ አው በሳሙና በራሱ ሳሙና ይሄኛውን አሳይኝ። ይታ ይሄ የሚመጣው የማታ ነች። ይኸውና የሚመጣው እኮ ጨረስን። ይሄ እኮ ይሄ እሱን መተሽ ፊትሽን ትቀቢና ማሳጅ በስሱ ታረጊና ከዛ ትንሽ ቆይተሽ ገብተሽ ገላሽን እስከ 1 ሰዓት ተኩል አቆያለሁ። ሀቢባ እስከ 1 ሰዓት ተኩል አቆያለሁ። ጥሩ። ከዛ በራሱ ሳሙና ጠዋትም ከሰዓትም መታጠብበት ሳሙና ትታጠቢያለሽ። ከዛ ታጥበሽ የማታውን ከመተኛታችሁ 2 ሰዓት በፊት